እንደምወድሽ ታያለሽ። ግን በብርድ ምክንያት ለሚታመሙ ተማሪዎች ከዚህ በኋላ ኃላፊነቱን አልወስድም ሲል የኢትዮጵያ የብርድና የውርጭ ሚኒስቴር አስታወቀ። ከዚህ በኋላ በብርድ ምክንያት ለሚታመም ማንኛውም ተማሪ ኃላፊነቱን አልወስድም። የኢትዮጵያ የብርድና ውርጭ ሚኒስቴር ክቡር ዶክተር ሊበላ በውርጩ የፍቅር ግንኙነት የጀመሩ ወንድ ተማሪዎች በይበልጥ ለብርድ ህመም እንደሚጋለጡ ተናግረዋል። ሴቶችማ ምን ችግር አለባቸው? እዛ ዶርማ ለጥብላ ወንዱን በብርድ ስታስደንሰው ታድራለች። ይሄን ምስኪን ስሙት፣ በብርድ እያስደነሰው ዶርም ውስጥ ነኝ ይላል። እንደምወድሽ ታያለሽ። ግን ፈራራማመኝ ኧረ አልጋ ላይ ተንቼ እያወራሁሽ ነው። ደቅ ብዬ እንቅልፍ አልመጣ ብሎኝ እያለ በቃ ያንቺን አፍቀር እኮ አላስተኛለኝ። እኔ ወድሻለሁ። ኧረ ብርድ የለም ሙጭ ብዬሽ ሙጭ ዶርም የኔ። ክቡር ዶክተር ሊበላ በውርጩ አክለውም ከዚህ በኋላ የሴቶችና የወንዶች ዶርም ባንድ ላይ ቢደረግ ቢያንስ በብርድ የሚታመም ተማሪ አይኖርም ሲሉ ምክር ሀሳባቸውን ገልጸዋል። ምን ይሻላል? ተማሪ እኮ በብርድ አለቀ። ቆይ ምን እናድር? አሁን እነዚህ ተማሪዎች ቢታመሙና በብርድ አንድ ነገር ቢሆን ማን ነው የሚጠየቀው? እኔ እንደ ብርድ ሚኒስቴር እኔ ኃላፊነቱን አልወስድም። እንደ ሐሳብ ግን የወንዶቹም የሴቶቹም ዶርም ባንድ ላይ ቢሆን እና እንደ ፍጥርጥራቸው ቢሆኑ ቢያንስ በሙዚቃ እንጂ በብርድ የሚደንስ ተማሪ አይኖርም። ምን ያዘልልሃል? ሊበላ ምንም ያዘልልህ አይዲያ አንተ